ወራ ቦይስ እንጌሽ ቦይ ካሉ እንዴናሽ ነከራማችሁ እንዴት ሰነበታችሁ? ይመስገን ፈጣሪ ያለው ላችሁ። ዛሬም እንደተለመደው ባበደ ቪዲዮ ተመልሰናል። ያ ጋይስ እንግዲህ ዛሬ በጣም ለረጅም ጊዜ ስጠብቁ የነበረውን በጣም የሚያምር ቆንጆ ጌሚንግ ወንበር ለመግዛት ወስኛለሁ ማለት ነው። ይሄንን ወንበር ስገዛ ስንት ይፈጅብኛል? ምን ያህል ይፈጅብኛል? የት ገዛዋለሁ? በስንት ገዛዋለሁ? እንዴት አደርሰዋለሁ? ኤቭሪቲንግ ለእናንተ ነግራችሁ ይሆናል። ታዲያ ይሄን ቪዲዮ እስከመጨረሻው በማየት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ማበረታታት ትችላላችሁ። ወዳችኋል። ሶ ጋይስ እንግዲህ እንደድሎ ነው ምን አዛ አረግ መሰላችሁ? በቦታው በጣም ብዙ ግርግር ነበር። ሶ ቪዲዮ እንደ መንፈስ ቅዱስ ሰውልሽ ምንድነው ባይመለስስ ይፊት ወደ ድሮ አቋም ባይመለስስ መቅረት ይችላል። እንዲሁ ቀለል እንዳለ መች ብቻ ቦታው ላይ ግርግር ስለነበር ሶ መቅረጽ አይመችም። አዛ ነው ሶ የዲያሎጉን ፓርት እዚህ ነው ማለት ነው ሰማላችሁ። ያ ጋይስ እንግዲህ በቃ የተገዛው ከመርካቶ ነው። መርካቶ ሳጥንተራ ይባላል። ቦታው ሳጥንተራ ይባላል። በጣም የሚገራርሙ ወንበሮች፣ ቆንጆ ወንበሮች አሏቸው። ሄዳችሁ መሸመት ትችላላችሁ ከፈለጋችሁ። በጣም ቆንጆ ፕራይስ ነው የሚሰጧችሁ። በተለይ ከኮምፎርቱ አንፃር እናንተ ከምትፈልጉት ነገር አንፃር መርጣችሁ ከመግዛታችሁ አንፃር በጣም ቆንጆ ማቴሪያል ነው የሚሰጧችሁ። ሶ ከእናንተ ሁልጊዜም ቢሆን ነገራችሁ ምንድነው ማድረግ ያለባችሁ? መጀመሪያ በጣም ሌቭል የሆነ ቦታ ላይ ወስዳችሁ መሞከር አለባችሁ። ቢካዝ አንድ ድል ነው ያላችሁ። ከዛ ከገዛችሁ በኋላ መመለስ የሚባል ነገር የለም። ሶ ሄድን። ቦታው በጣም ቆንጆ ነበር፣ ያበደ ነበረ። ሸማመትን ምናምን አሪፍ የምንለውን ዕቃ ከዛዛል። ሶ ከገዛም በኋላ ግን ትራንስፖርት በጣም አዛ ነበር። ቢካዝ የሚጭኑ መኪና የሚባል ነገር የለም። በጣም አዛ ነበር። መኪና ፍለጋ እንግዲህ ተፍተፍ እያለ ነበረ። ሆል ቲንግ እንግዲህ ቪዲዮ ላይ እንዳለ ተስፋ አደርጋለሁ። ከቪዲዮም ተቆርጦ ወጣ። ምናልባት አንዳንድ ሰዎች ደግሞ እንዳቀርጹ እያሉ ነበር። በጣም እያስጠነቀቁት ነበር። እነሱም ሰዎች ሲባል እንግዲህ የተደለተ ቪዲዮ ይኖራል። ሶ ግን ያበደ ነበር። ጥሩ ኤክስፒሪየንስ ነበር። እቃችንን ሸማመትን። እዛ ነው የምንሄደው። ሳኛው ቢልዲንግ ሶ በጣም ከባድ ነው። አሁን 7ኛ ደረጃ ላይ ነው። እቃ እያመጣን ነበር። ጠረጴዛ እንዳይመስላችሁ ገድሎናል። ወይኔ ይበላችሁ። ኧረ ጭራሽ መኒታ ይዟል። ምን አገባኝ እኔ ብቻ ጋይስ ያበደ ነው። አሪፍ ኤክስፒሪየንስ ነው። አሪፍ ቻሌንጅ ነው። 15ኛ ፎቅ ድረስ የራሳችንን ጠረጴዛ ይዘን ወጣን። አሁን ደግሞ ወንበር ይቀረናል። ኢትስ ሶ ሃርድ ግን ደግሞ ዊ ሃቭ ቱ ፋይት ማን ሰምታይምስ ከባድ ነው። በቃ የሆነ ያመንክበት ነገር ፋራ ነው የሚያደርገን ነው። አሁን እዚህ ጋር ሲያዩ ምናምን ዝቅ ያልሽ ነው ይመስለው፣ ግን ምንድነው ጩቤው ከነሱ ያነስኩ ሆነ ምናምን ሳይሆን ያው በቃ ህልም ነው የሚያሳንስ። ገብቷል? ህልም፣ ፓሽን፣ ፍቅር ምናምን ዝቅ ያደርጋል፣ ተሸካሚ ያደርጋል ምናምን። ብቻ ይመቻችሁ። እኔ ወድጄዋለሁ። አበደ ኤክስፒሪየንስ ነው። አብራችሁን ቆዩ። ቀርቅበናል። እንደምታዩት ሀብት ሂጂ ዝም ብለሽ ያበደ ነው። እግዚአብሔርን ይኸውላችሁ አሁን በብር ራሱ አያዋጣኝም ነበር። እኔው ለራሴ ሆኖልኝ ነው እንጂ በብር አያዋጣኝም። ያበደ ነው። ይመቻችሁ። እስካሁን የኖራችሁበት ነው ጎበዞች። ጩጬዎቹ ጉብዝናቸው እነዚህ ጀግና ናቸው። እኛ የለንም። 10ኛ ነን። ምን አልሽ? ደከመን ልሞት ነው። ታጽናናናለች። ወንድ ልጅ 11 the real space. This is where the magic is. This is where the magic happens. Yeah, guys. Thanks to guys. Thanks for everything. So guys, እሺ የመጀመሪያ ሻወራችንን ወስደናል። ያበደ ነበረ። እግዚአብሔር አበደ ነበረ። ጥሩ ሻወር ነው። ምንድን
የምን ጸዴ አንድ ብዳል እዚህ ጋር ቆይ ብቻ በደ ነበር። ፈርስት ታይም ማድረግ እንፈልገው እሱ ነበር። አይ ዲድ ኢት በዘና and the next thing is ቀስ እያየን እናየዋለን። አሪፍ እንደሚሆን ተስፋ አደርጋለሁ። ሶ ጋይስ እንዳያችሁት እንግዲህ ማቴሪያሉን ገዝተን አልፎ አድርገናል። እዚህ ጋር እንግዲህ የምሳ ብሬክ እያደረግን ነበረ። ቢካዝ በጣም ደክሞ ነበር። በጣም ከባድ ነበር። በጣም ትንሽ ነበር። በጣም ከባድ ነበር። እንዴ ምን እንደምላችሁ አላውቅም። ብቻ ከባድ ነበር። እግዚአብሔር ይመስገን ግን ሁሉም ነገር ፏ ብሏል። ሶ አት ዘ ኤንድ ኦፍ ዘ ዴይ የሆነ ብሬክ ስለሚያስፈልግ እነዛ ነገር እየወሰድ ነበረ። በሌላ ቀን ሙሉ የሴታፑን ሙሉ ቪዲዮ ይዤላችሁ እመጣለሁ። አሁን ሴታፑ ሙሉ አልቆ ፏ ብሏል። ኦልሞስት ወደ ስራ ገብቷል። ግን የሴታፑ ሙሉ ቪዲዮ ይዤላችሁ እመጣለሁ። ሶ ወንበሩ የተገዛው 3000 ብር ነው። ሜይ ቢ መግዛት የምትፈልጉ ሰዎች 3000 ብር ነው ወንበሩ የተገዛው። አሮጌ ተራ ነው። ከዛም የበለጠ በጣም ውድ ዋጋዎች አሉ። ከዛም ያነሱ ዋጋዎች አሉ። ሶ እንዳልኳችሁ መርካቶ ሳጥን ተራ ሄዳችሁ በኋላ እዛ መግዛት ትችላላችሁ። ተረፈ እንግዲህ ኤኒቲንግ ቪዲዮ ላይ ሀሳብ ካላችሁ ምናምን ከስር ኮመንት ላይ መጻፍ ትችላላችሁ። ብቻ በቀጣይ ቆንጆ ቪዲዮዎች ይዤላችሁ እመጣለሁ። ወዳችኋለሁ። ባይ